አሁን ያለሁት 64 ሜትር ከፍታ ወይም 21ኛ ፎቅ ላይ ነው። ይህ ከጀርባዬ የምትመለከቱት መስቀል በርዝመት 11 ሜትር በክብደት 52 ኩንታል ይመዝናል። ጫማቸው ብቻ 320 ኩንታል ሲሚንቶ የበሉ 8 ምሰሶች ያሉት በ92 ኮለኖች የተዋቀረ ነገር ግን በቤተ መቅደስ ውስጥ አንድም ኮለንና ምሰሶ የማይታይበት በአንድ ጊዜ 7000 ምዕመናንን ዋጥ የት ነው ያለነው? የጽድቅ ቤት የድነት መርከብ ለአዲስ አበባ ብዙም የማይርቀው በተአምር የተሰራው ቤተ መቅደስ ማታረጅ የማትለወጥ እስካሁን ከ90 ሚሊዮን ብር በላይ የፈጀውን ይህንን አስደናቂ ቤተ መቅደስ ብቻዬን አንጸዋለሁ ያለው ግለሰብ ማን ነው? እንደዛ ያለውስ ለምንድን ነው? ይህንን አስደናቂ ተአምር አብራችሁኝ ታያላችሁ። በጠዋት መጥቻለሁ ዛሬ በቀጠሯችን መሰረት